አስተውል፣ አስበህ ተናገር፣ መጠነህ ጉረስ፣ አይተህ እርገጥ። ወንድምህን አትጥላ፣ ዕድሜህ እንዳያጥር፣ ስርህ እንዳይነቀል፣ ዘርህ እንዳይጠፋ፣ መሬቷ እንዳትደርቅ፣ ጆሮህን የሚጠልዝ እንዳትሰማ፣ ማዕበል እንዳይገለበጥብህ ወንድምህን እንዳትጠላ። ወንድሙን የሚጠላ የዲያብሎስ ልጅ ነው፣ በጨለማ ይኖራል። ወንድሙን የሚወድ በብርሃን ይኖራል። ወንድሙን የሚወድ የእግዚአብሔር ልጅ ነው። የእናቴ ልጅ እግዚአብሔርም ልጅ አለው። የሚገርመኝ ወንድሙን የሚጠላ የዲያብሎስ ልጅ ነው አለ። ለካ ዲያብሎስም ልጅ አለው። የእናቴ ልጅ ለካ ዲያብሎስም ልጅ አለው። ለካ ይወልዳል። እንደሱም የማን ልጅ መሆን ይሻላል? የማን ልጅ መሆን ይሻላል? ወንድሙን የሚወድ የማን ልጅ ነው? ታዲያ የእግዚአብሔር ልጅ መሆን ከፈለክ ወንድምህን ውደዳ። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 8 ጀምሮ እስከ 11 እስከ 16 እስከ 22 አንብቡት። አንደኛ ዮሐንስ መልእክት